ወንድሜ ተስፋ አለ። ከተወለድክበት እስካሁን እስካለህበት ድረስ ተስፋ ቢስነትህን የሚነግርህ ነገር ሁሉ ቢያጋጥምህ የተስፋው ባለቤት አምላክ እግዚአብሔር ካንተ ጋር ስላለ ተስፋ አለ። በሕይወትህ እስካለ ድረስ አሁንም ተስፋ አለ። ምክንያቱም አልሞትክም። ተስፋ አለ ብለህ መናገር ትችላለህ። የቀድሞ አባቶችን ተመልከት። ለእስራኤል ተስፋን የሰጠ ማን ነው? ለአባታችን ለአብርሃም ተስፋን የሰጠ ማን ነው? ለንጉሥ ዳዊት ተስፋን የሰጠ ማን ነው? ከዚህም በላይ በመጽሐፍ ቅዱስ የሚጠቀሱ ሁሉ ተስፋ ሲቆርጡ ሲደክሙና ሲዝሉ ተስፋን እየሰጠ ያስቀጠለ እግዚአብሔር አሁንም አለ። ያኔ የሠራ አምላክ ባንተም ይቀጥላል። ተስፋ በቆረጥክበት ነገር ላይ ሁሉ ተስፋን እየሰጠ ያስቀጥልሃል። ስለዚህም ተስፋን ይሰጥሃል፣ ቀጥል ይልሃል፣ ተራመድ ይልሃል። ተስፋን ሰጪ እግዚአብሔር ካንተ ጋር ስለሆነ እንዳትቆም፣ አዎ ቀጥል ይልሃል። እንዳትታክት። ያለህበት ሁኔታ ያንተን ማንነት አይገልጽም። ተስፋን የሰጠ አምላክ ያንተን ማንነት ያውቃል። ስለዚህ ያስቀጥልሃል። ትናንት ተስፋ የቆረጥክበት ነገር ሁሉ በምታየውና በምትሰማው ነገር ሁሉ ተስፋ እንደሌለ ሊያሳየ ስለሚፈልግ ተስፋ ቆርጠህ ራስን አግኝተኸው ይሆናል። መጽሐፍ እንደዚህ ይላል፣ ዛፍ እንኳን ቢቆረጥ ከስሩ የተነሳ ሊያቆጠቁጥ ተስፋ አለው እንደሚል። አበቃ ያልከው ነገር ተስፋ አለው። አይሆንም ያልከው ነገር ሁሉ ተስፋ አለው። ምክንያቱም የሚያበረታህ አምላክ ካንተ ጋር ስላለ። እርሱ ካንተ ጋር ካለ ደግሞ ተስፋን ይሰጥሃል፣ ያስቀጥልሃል፣ ያበረታሃል። ስለዚህ ልብህ በኩራት እንደዚህ ይላል፣ ተስፋ አለኝ፣ አልደክምም። ተስፋ አለኝ፣ አልዝልም። እቀጥላለሁ፣ በረታለሁ። ነገሮች ሊይዙኝ አይችሉም። የተስፋ ሰጪው አምላክ ከኔ ጋር ስለሆነ እቀጥላለሁ ትላለህ። ተስፋ በሌለበት ነገር ላይ ተስፋን እግዚአብሔር ይሰጥሃል። በሌለ ነገር ላይ እግዚአብሔርን ተስፋ ማድረግ ይሄ መታመን ነው። ባለ ነገር ላይ እግዚአብሔርን ተስፋ ማድረግ መታመንህን አያሳይም። በሌለው ነገር ላይ ተናገር፣ ተስፋ አለ በል። አብርሃም እንዳደረገ ተስፋ በሌለበት ጉዳይ ላይ ተስፋ አድርጎ እግዚአብሔርን እንደታመነ አንተም አሁን ባለህበት ሁኔታ ላይ ተስፋ አለ በል። እግዚአብሔርን ታመን። ተስፋን የሰጠ አምላክ አያሳፍርህም። የተስፋ አምላክ ካንተ ጋር ነው። ሁሉን በእርሱ ያስችልሃል። ተባረክ።